ስብስብ ቀሪዎች መሩቃችን ስለሆነ በየተራ እንድንነጋገር ነው። እኔ ሰንበት ነው አጥጥር ምጥን ሰብሰብ ያለ ጥቂት ነገር ነው የምነግራችሁ፣ ግን ሁላችሁም በትኩረት እንድትሰሙን እንፈልጋለን። በስመ አብ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የቤተ ክርስቲያን አስተዳዳሪዎች፣ እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ወዳጆቹ ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ የተሰበሰባችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት አደራችሁ? ኧረ ባህር ዳር እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? በየቦታው በየጊዜው በየምክንያቱ የሚመክረን የሚያስተምረን ፈጥሮ የሚመግበን እየመገበ የሚያኖረን አኑሮ በሞት ድልድይነት በመቃብር ድልድይነት ወደ ሰማያዊ መንግስቱና ወደ ሰማያዊ ርስታችን የሚያሸጋግረን የሚወስደን ትናንት የነበረ አሁን ዛሬ እዚህ በመካከላችን ያለ ነገ ከነገ ወዲያ እንደማይለየን አፋችንን ሞልተን የምንመሰክርለት ልባችንን ሞልተን የምናምነው ያመንነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስላደረገው ነገር ሁሉ ክብርና ምስጋና ይግባው። አሜን። እስኪ ወንዶቹ ብቻ የሚለው ክብርና ምስጋና ይግባው። አሜን። ወንዶቹ ብቻ ክብርና ምስጋና ይግባው። አሜን። ሴቶቹ ሴቶቹ ብቻ አሜን በሉ እስኪ። አሜን። እስኪ ድገሙት። አሜን። ወንዶቹ አሜን። የቱ ነው መስሎኝ ሴቶቹ ለማናረ አንድ ላይ ክብርና ምስጋና ይግባው። አሜን። ክብርና ምስጋና ይግባው። አሜን። እንግዲህ ምዕመናን ጠዋት ነው፣ ሰንበት ነው፣ የተለያዩ ማህበራዊ ጉዳዮች እንዳሉባችሁ እናውቃለን። እናንተም እኛም በቦታ በጊዜ በሁኔታ የተገደብን የተወሰንን እጥር ምጥን ሰብሰብ አድርገን ጊዜውን ያመጣጠነ ቦታውን ያመጣጠነ ሁኔታውንም ያመጣጠነ የእግዚአብሔር ቃል እንነግራችኋለን። ጆሯችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሀሳባችንን እንዳናፈስባችሁ ጆሯችሁን ይጠብቅ እግዚአብሔር፣ አንደበታችንን ይቆጣጠር እግዚአብሔር። አሜን። ዛሬ ቀኑ ታኅሳስ 12 ነው፣ ወይም ደግሞ ወር በገባ 12ኛው ቀን የመልአኩ የቅዱስ ሚካኤል መታሰቢያ ነው። እንደምታውቁት የዘመናት ባለቤት የጊዜ ባለቤት ቀኑን በሌሊት ክረምቱን በበጋ ሐዘኑን በደስታ ከሳራውን በድርቅ በሽታውን በጤንነት የሚተካ የሚሰጥ የሚነሳ የሚሾም የሚሽር የሚገል የሚፈጥር ትናንት የነበረ ዛሬ ያለ የዘላለም አምላክ እግዚአብሔር ነው። እግዚአብሔር ደግሞ የዋህ ቅን ደግ አምላክ ነውና ለወዳጆቹ የእሱ የሆነውን ጊዜ ሰጥቷቸዋል። የእሱ የሆነውን ቦታ ሰጥቷቸዋል። የእሱ የሆነውን የባሕርይ ክብሩን በጸጋ ለወዳጆቹ ሰጥቷል። እሱ ብርሃን ነበረ፣ ወዳጆቹ ብርሃን ብሏቸዋል። እሱ እውነተኛ እረኛ ነበረ፣ ወዳጆቹን እረኞች አድርጓቸዋል። እሱ ሐዋርያ ይባላል፣ ወንጌልን ስለሰበከ ነቢይ ይባላል፣ ያለፈውን የሚመጣውን ስለተናገረ እሱ ንጉሥ ይባላል። እሱ ፀሐይ ይባላል፣ እሱ ብርሃን ይባላል፣ እሱ ሕይወት ይባላል። እሱ የዘላለም ሕይወት ነው። ከሰማይ የወረደ መና ነው። የነፍስ ውሃትን የሚቆርጥ ውሃ ነው። ምሳሌዎቹ ብዙ ናቸው። ክብሩ ተተንትኖ ተብራርቶ ተመስጦ ተነቦ ተተርጉሞ አያልቅም። ደህና አደራችሁ? በደንብ ስሙ። አሁን እግዚአብሔር የጊዜ ባለቤት ነው፣ የቀን ባለቤት ነው፣ የዘመናት ባለቤት ነው። እግዚአብሔር የትናንትና አምላክ አይደለም። እግዚአብሔር የነገ አምላክ አይደለም። እግዚአብሔር የዛሬ አምላክ አይደለም። እግዚአብሔር የዘላለም አምላክ ነው።
በደንብ ስሙኝ። እግዚአብሔር የትናንትና አምላክ አይደለም። የዛኛው ትውልድ አምላክ አይደለም። እግዚአብሔር የዚህ ትውልድ አምላክ አይደለም። እግዚአብሔር የሚመጣው ትውልድ አምላክ አይደለም። እግዚአብሔር የምን አምላክ ነው? የዘላለም አምላክ ነው። እንደምታውቁት አፄ ኃይለ ሥላሴ ኢህአዴግ አሁን ያለውን መንግስት አራት መንግስት ያያችሁ ሰዎች አላችሁ። በአራቱ ሁሉ መንግስት የዘላለም ንጉስ ማን ነው? በአራቱ ሁሉ መሪዎች የዘላለም መሪ ማን ነው? እግዚአብሔር ነው። እግዚአብሔር መፈንቅለ መንግስት አያሰጋውም። እግዚአብሔር በምርጫ አይሸነፍም። እግዚአብሔር በወረፋ አይነግስም። እግዚአብሔር በተራ አይነግስም። እግዚአብሔር ትናንትና ዛሬም አሁንም ለዘላለም ሳይለወጥ እግዚአብሔር እሰ ንጉሥ ፍጡር አለ። እግዚአብሔር ቅዱስ ዳዊት ሲናገር እግዚአብሔር ዓለም ሳይፈጠር ምን ነበር አለ? ንጉሥ ነበር አለ። ዓለም ሳይፈጠር እናንተ ሳትኖሩ እኛ ሳንኖር ሰማይ ምድር ሳይፈጠር ፀሐይ፣ ጨረቃ፣ ከዋክብት ሰማዩን ሳያስውቡ ሳያስጌጡ አዝሪት፣ አትክልት፣ እጽዋቱ ምድርን ሳያስውቡ ውቅያኖሱ ተራራው ሳይፈጠር ወርቁ፣ ብሩ፣ አልማዙ ሳይፈጠር መላእክት ሳይፈጠሩ እግዚአብሔር ምን ነበረ? ንጉሥ ነበረ። እግዚአብሔር ንጉሥ ለመባል ምድራዊ ቤተ መንግስት መገንባት አይጠበቅበትም። በፖሊስ በወታደር መታጀብ አይጠበቅበትም። በታንክ በስናይፐር መጠበቅ አይጠበቅበትም። እሱ ይጠብቃል እንጂ አይጠበቅም። እሱ ይመግባል እንጂ መጋቢ የለውም። እሱ ይሰጣል እንጂ ሰጪ የለውም። እሱ ይሾማል እንጂ ሿሚ የለውም። እሱ ይኖራል እንጂ ያኖራል እንጂ አኗሪ የለውም። ነገር ግን እግዚአብሔር ደግ ስለሆነ ወደ ሰው ስለሚወድ መላእክትን ስለሚወድ ጊዜው የሱ ቦታው የሱ ሁኔታው የሱ ቀንና ሌሊቱ በጋና ክረምቱ መስጠት መንሳቱ መግደል መፍጠሩ መሾም መሻሩ ትርፍና ኪሳራው ጤንነትና በሽታው በእሱ እጅ የሚናኝ ቢሆንም እግዚአብሔር ይህን የባህሪ ክብሩን ለወዳጆቹ በጸጋ ሰጥቷቸዋል፣ ሹሟቸዋል። በዮሐንስ ወንጌል ለናገራችሁ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እንዲህ አለ ጌታ፣ አነ ውእቱ ብርሃኑ አለ። እኔ በውስኪ የዓለም ብርሃን ነኝ። የዓለም ብርሃን ማን ነው? የዓለም ብርሃን ማን ነው? እግዚአብሔር ነው። ይኸው እግዚአብሔር ይህን በተናገረበት አምላካዊ መለኮታዊ ውሸት በማይስማማው በማይቀላምድ በማይለዋወጥ በማይቀያየር የምህረት የቸርነት የክብር መመንጫ በሆነው አንደበቱ ምን አለ? በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ አንትሙ ውእቱ ብርሃኑ አለ። እናንተ የዓለም ብርሃን ናችሁ አለ። የዓለም ብርሃን ማን ነበር? ቅድም የዓለም ብርሃን ማን ነበር? አሁን ደግሞ ሐዋርያትን እናንተ የማን ብርሃን ናችሁ አለ? የዓለም ብርሃን ናችሁ አለ። እሱ ብርሃን ነው፣ ወዳጆቹን ብርሃን አላቸው። እሱ ንጉሥ ነው፣ ወዳጆቹን አነገሳቸው። እሱ የዘላለም ጠባቂ ነው፣ ወዳጆቹን ጠባቂ አድርጎ ሾማቸው። እሱ ትናንት ነበረ፣ አሁን አለ፣ ለዘላለም ይኖራል። እሱን የተማጸኑ እስመ አነ ሕያው ወአንትሙ ታሐዩ፣ እኔ ሕያው ነኝና እናንተም ለዘላለም ምንድን ናችሁ አለ? ሕያዋን ናችሁ አለ። አነ ውእቱ ግንደ ወይን ወአንትሙ አዕጽቂሁ፣ እኔ የወይን ግንድ ነኝ አለና ወዳጆቹ እንደምን አደረጋቸው? ቅርንጫፍ አደረጋቸው። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ራጉኤል፣ እነ ቅዱስ ሐሜል፣ እነ ቅዱስ ሱሪያል፣ ቅዱሳን ረቂቃን ኃያላን ሰማያውያን መላእክት በሕይወት ግንድ በእግዚአብሔር ላይ የበቀሉ ያበቡ ያፈሩ የለመለሙ በጥላነታቸው ከኃጢአት ፀሐይ ተቃጥለው የሚጠብቁ በጥላነታቸው ከሚዘንበው መቅሰፍት የሚጠብቁ በዛፉ ላይ የበቀሉ ለምለም መዓዛሆሙ ለቅዱሳን ከመ ጽጌ ደንጎላ፣ ሽታቸው እንደ በረሃ ሱፍ፣ ሽታቸው መዓዛቸው ጠረናቸው የሚያውድ እነሱን ደግሞ ቅርንጫፍ አደረጋቸው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ዛፉን ከነቅርንጫፉ ንጉሱን ከነሰራዊቱ ሰማይን ከነከዋክብቱ አሟልታ የያዘች የሰማያዊው ንጉሠ ነገሥት የኢየሱስ ክርስቶስ ምድራዊት ቤተ መንግስት ናት። የጌቶቹ ጌታ የነገስታቱ ንጉሥ እግዚአብሔር የነገሰባት ቤተ መንግስቱ የጸጋ ዙፋኑ ስጋውን የሚያበላበት ደሙን የሚያጠጣበት ዘላለማዊ
ዘላለማዊት ሆቴላችን የሚፈውስባት፣ ዘላለማዊት ሐኪም ቤታችን እንባችን የሚያብስባት፣ ማመልከቻችን የሚቀበልባት ሰማያዊት መስሪያ ቤቱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናትና ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ግንዱን ይዛ ቅርንጫፉን አትገነጥልም፣ ንጉሱን ይዛ ሰራዊቱን አታባርርም፣ ፀሐዩን ይዛ ከዋክብቱን አታባርርም። ፀሐይ ከነከዋክብቱ፣ ንጉስ ከነሰራዊቱ፣ ዛፉ ከነቅርንጫፎቹ ነግሶ ገኖ ከብሮ የሚኖርባት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ናት። የዚች ቤተክርስቲያን ልጆች ያደረገን እግዚአብሔር ክብርና ምስጋና ይግባው። አሜን።